ሰላም ውድ የተወደዳችሁ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬ ይህንን ቪዲዮ የምሰራላችሁ ለ12ኛ ኢንትራንስ ኤግዛም ተፈታኞች ነው። የኦሮሚያ ክልል ቦርዲንግ ስኩል ሞዴል ኤግዛሚኔሽን ነው። ቀጣይ ሳምንት ኤግዛም ለምትወስዱ ይህንን የባዮሎጂ ጥያቄ ፕሊዝ በጥሞና ተከታተሉ። መቼም የማይቀሩ ጥያቄዎች ናቸው። አምናም ከእነኚህ ከኦሮሚያ ክልል ከሚወጡ ቦርዲንግ ስኩል ላይ ከወጡ ጥያቄዎች አብዛኞቻችሁ መጥተዋል። ፕሊዝ ሼር አድርጉላቸው፣ በደንብ ተከታተሉ እና ደግሞ ሼር ላይክ በማድረግ ቪዲዮውን ጀምሩ። አብራችሁን ቆዩ። ጥያቄ ቁጥር 1 እንጀምራለን። Question number 1, based on the following contribution of Ethiopian biologists discovering 3.3 million years old humanoid child fossils, identified impact of chemical pesticide hazard on human, discovered and named many new plants, developed drought resistance strain of sorghum. Which of the following list is renowned Ethiopian biologist corresponding to 1, 2, 3 and 4 respectively እያለ ነው። ስለዚህ ትክክለኛው መልሳችን ቢ ነው ማለት ነው። ምንድነው እያለ ያለው? ዲስከቨርድ 3.3 ሚሊዮን ይርስ ኦልድ ሁማኖይድ ፎሲል ያገኘው ማን ነው? 3.3 ሚሊዮን ይር ዓመት የቆየ የሰውን አጽም ያገኘው ማን ነው? ዶክተር ዘረሰናይ ዓለምሰግድ ነው። እና ደግሞ ኢምፓክት ኦፍ ኬሚካል ሃዛርዶች በሰው ልጅ ላይ የሚያመጣው ተጽዕኖ አጥንቶ የለየው ማን ነው? ፕሮፌሰር የዓለምፀሐይ መኮንን ናት። እና ደግሞ ዲስከቨር ኤንድ ኔምድ ሜኒ ኒው ፕላንትስ ብዙ አዳዲስ ፕላንቶችን ያገኘና ስም የሰየመው ማን ነው? ኤንሰርሙ ቀልቢሳ የሚባል ፕሮፌሰር ነው ማለት ነው። መልሳችን ሲ ነው ማለት ነው። ቢ ነው ሶሪ። ሁለተኛ ጥያቄ ግሬድ 9 ስቱደንትስ ቦንሳ ኤንድ ቀልቢሳ ዩዝድ ማይክሮስኮፕ ዱሪንግ ላቦራቶሪ ሲዥን ቦንሳ ካን ኦብዘርቭ ክሊር ኢሜጅ ዊዝ ግሬት ዲቴል። እዚህ አያቸው ክሊር ኢሜጅ ያ ማለት ማግኒፊኬሽኑ እና ደግሞ ሪዞሉሽኑ ክሊር ነው ማለት ነው። ዋይል ቀልቢሳ ግን ብለርድ የሆነ ኢሜጅ ነው ያየው። የቦንሳ ማግኒፊኬሽኑም ሪዞሉሽኑም ቤስት ነው ማለት ነው። ቀልቢሳ ግን ብለርድ ነው። ማግኒፊኬሽኑ ላይ ችግር አለው ማለት ነው በቀልቢሳ ላይ። ስለዚህ ከነኚህ ምን ኮንክሉድ እናደርጋለን እያለ ነው። መልሳችን ዲ ነው ማለት ነው። የቦንሳ ማይክሮስኮፕ ግሬት ሪዞሉሽን እና ማግኒፊኬሽን አለው። ለዛ ነው ክሊር እና በጣም ቪው ዲቴል የታየው ማለት ነው። ስለዚህ ማግኒፊኬሽን ስንል ሃው ላርጅ ሳምቲንግ ኢዝ የሆነ ነገር ምን ያህል ትልቅ ሆነ የሚል ነው የምናየው። ሪዞሉሽን የምንለው ግን ሃው ማች ማይክሮስኮፕ ካን ስካተር አድርጎ ያሳያል የሚለውን ወይም በዲቴል ምን ያህል ያሳያል የሚለውን ሪዞሉሽን የሚያወራው ማለት ነው። ጊዜ ለመጠቀም ፋስት የምንለው ማለት ነው። which one of the following scientists are the first to explain cell theory? ለመጀመሪያ ጊዜ ሴል ቲዮሪ ኤክስፕሌን ያደረገው ማን ነው? ይሄን እናውቃለን። ኮመን የሆነ ጥያቄ ናቸው። ሮበርት ሁክ እና አንቶን ቫን ሌeuwenhoek ናቸው። When comparing the water potential of a solution to the cell, what term describes solution having lower water than the cell? Lower water than the cell. The answer is hypertonic. አምስተኛ ጥያቄ ደግሞ which of the following factor affecting the rate of diffusion is correctly described? rate of diffusion affect የሚያደርጉ ፋክተሮች እነማን ናቸው በትክክል የተቀመጡት? A big difference in concentration leads to slower diffusion. B an increase in temperature leads to faster diffusion. C a thicker membrane leads to faster diffusion. D a larger surface area of the membrane leads to slower the diffusion. ትክክለኛው አንሰራችን ቢ ነው ማለት ነው። እዚህ ጋር ሬት ኦፍ ዲፊዥን አፌክት የሚያደርገው አንደኛው ምንድነው? ቴምፕሬቸር ነው። ቴምፕሬቸር ሲጨምር ሬት ኦፍ ዲፊዥናችንም ይጨምራል። ቢግ ዲፍረንስ ኢን ኮንሰንትሬሽን ይጨምራል እንጂ አይቀንስም። እዚህ ጋር ችግር አለ ማለት ነው። ትክክለኛው መልስ ቢ ነው ማለት ነው። ስድስተኛ ጥያቄ which one of the following lists of food item may be recommended by physician for a woman who experienced heavy bleeding during giving birth? አንዲት ሴት እየወለደች ብዙ ደም ብታጣ በሞሊድ ጊዜ ብዙ ደም ብታጣ ሐኪሙ ሪኮመንድ የሚያደርገው የምግብ አይነት ምንድን ነው? ደም አጣለች አይደለ? ደምን የፈጠነ የሚተካ አይረን ኮንቴኒንግ ፉድስ ማለት ነው። ይሄ ዳይሪ ፕሮዳክትስ ብሬድ፣ ፍሩት ኤንድ ኮመን ሳልት። እነዚህ ለኤነርጂ ነው እንጂ ለደም አይደለም። ቢ ቬጂቴብል፣ ኮመን ሳልት፣ ዳይሪ ፕሮዳክት፣ ባናና እሱ ደግሞ አይሆኑም። ሲ ሬድ ሚት፣ ሊቨር፣ ኤግ፣ ግሪን ሊፍ ምናምን እሱ ነው ማለት ነው። ቢካዝ ከሊቨር ብዙ አማውንት ኦፍ አይረን እናገኛለን። ከስጋም ብዙ አማውንት ኦፍ አይረን ስለምናገኝ አወር አንሰር ኢዝ ሲ ማለት ነው። ወደ የሚቀጥለው ጥያቄ እንሄዳለን። ሰባተኛ ጥያቄ እንዲህ ይላል if an individual pancreas is surgically removed, activity of which digestive organ and digestion of which food item would be primarily impaired? አንድ ሰውዬ በሰርጀሪ ፓንክሪሱን ቢያጣ ሪሙቭ ቢደረግ which of the following digestive organ የትኛው ዳይጀስቲቭ ኦርጋን ነው አፌክት የሚሆነው እና ደግሞ የትኛው ምግብ አይነት ነው በትክክሉ ዳይጀስት የማይደረገው እያለ ነው። መልሱ ዲ ነው ማለት ነው። ቢካዝ ከፓንክሪያስ የሚመጣው ፓንክሪያቲክ ኢንዛይም ቀጥታ በዶድነም አድርጎ ነው ወደ ስሞል ኢንቴስታይን የሚገባው። ስለዚህ ፓንክሪስ አጣን ማለት ወደ ዶድነም ላይ የሚከናወነው ዳይጀሽን ልክ አይሆንም ማለት ነው። እነዛ እኮ ደግሞ የምግብ አይነቶቹ ፕሮቲን፣ ፋት እና ካርቦሃይድራትስ ከፓንክሪስ የሚመጣው ኢንዛይሞች በቃ ሁሉንም ፉድ አይነት ዳይጀስት ማድረግ የሚችሉ ማለት ይቻላል። ቢካዝ ፕሮቲን አለ፣ ፋትም አለ፣ ካርቦሃይድሬትም ስላለ ማጆሪቲ ኦፍ ዘ ፉድ ካን ቢ ዳይጀስትድ ባይ ፓንክሪያቲክ ኢንዛይም በሚለው እንሄዳለን። ስምንተኛ ጥያቄ an individual's inhaled air is examined and found to be 21%, 78%, 0.04% different gases. Which gas would be represented by the percentage indicated respectively? 21% ኦክሲጅን ነው፣ 78 ናይትሮጂን ነው፣ 0.04 ደግሞ አደር ጋዝ ወይም ደግሞ ካርቦን ዳይኦክሳይድ። አወር አንሰር ኢዝ ኤ። ዘጠነኛ ጥያቄ this item is based on events happening during inspiration and expiration as given in the table. ስለተሰጠ ከነኚህ መሃል
በኢንስፓይሬሽን እና በኤክስፓይሬሽን ላይ ከሚፈጠሩት መካከል ትክክል የሆነው የትኛው ነው? ወይ ደግሞ በትክክል ያስቀመጠው የትኛው ነው ይላል። ሶ መልሳችን ቢ ነው ማለት ነው። እንመልከት። ቢ 1 እና 2 አንድ ምንም ዲያፍራም ወደ ውስጥ እናስገባ ወይም ደግሞ ኢንሄል ስናደርግ ዲያፍራም ኮንትራክት ያደርጋል እና ደግሞ ፍላት ዳውን ወደ ውስጥ አየር ስናስገባ ዲያፍራማችን ይወጠራል። አሁንም ቼክ ስታደርጉ ይሄ ነገር በሪል ቼክ አፕ የምትረዱት ነገር ነው። አየር ወደ ውስጥ ስታስገቡ ዲያፍራማችሁ ይሰፋል እና ደግሞ ፍላተንድ ነው የሚሆነው። ኤክስፓየር ስናደርግ ደግሞ ሪላክስ ሙቭ አፕዋርድ ያደርጋል ማለት ነው። ሁለተኛ ደግሞ ኤክስተርናል ኢንተርኮስታል መስል ኢንስፓየር በምናደርግበት ጊዜ ኮንትራክት ያደርጋል። ምክንያቱም ኤክስተርናል ኢንተርኮስታል መስል ሪቦችን ወደ ውጭ የሚገፋ ነው። ልክ አየር ወደ ውስጥ ስናስገባ ሪብስ አሉ 12ቱም ፔር እነሱን ወደ ውጭ የሚገፋ ነው። ሶ አየር ስናስገባ ኮንትራክት ነው እሱ የሚያደርገው፣ ስናስወጣ ደግሞ ሪላክስ ያደርጋል፣ ወደ ውስጥ ያስገባል ሪቦችን ማለት ነው። ሶ 1 እና 2 ኮሬክት አንሰር ነው ማለት ነው። አስረኛ ጥያቄ በምንመጣበት ጊዜ ቤዝድ ኦን ዲስ ዲያግራም 6 ምን ያመለክታል ይላል። ሶ 6 አንደኛ ራይት አትሪየም ነው። ሶ እዚህ ጋር ከሀርት ብዙ ጥያቄ ሊወጣ ስለሚችል ራይት አትሪየም ነው፣ ራይት ቬንትሪክል ነው፣ ሌፍት አትሪየም ነው፣ ሌፍት ቬንትሪክል ነው። ሶ ራይት አትሪየም የሚቀበለው ደም ከሰውነታችን ነው። ሶ ከበዲ ደም ይቀበላል፣ ከሰውነታችን ደም ይቀበላል እና ደግሞ የተቀበለውን ደም ወደ ራይት ቬንትሪክል ያመጣል ማለት ነው። የሚቀበለው ደም ደግሞ ራይት አትሪየም ሪሲቭስ ዘ ብለድ ፍሮም ዘ ባዲ ዲኦክሲጅኔትድ ብለድ። ሶ ዲኦክሲጅኔትድ የሆነን ብለድ ነው ከሰውነታችን የሚቀበለው ማለት ነው። ከዛ ደግሞ የተቀበለውን ደም ወደ ራይት ቬንትሪክል ያመጣል። እዚች ጋር ደግሞ ቫልቭ አለች። እቺ ቫልቭ ባይካስፒድ ቫልቭ ትባላለች። ሶ ባይካስፒድ ቫልቭ የምትገኘው በራይት አትሪየም እና ራይት ቬንትሪክል ነው ማለት ነው። የቫልቭ ጥቅም ደግሞ ምንድነው? ደም ባክፍሎ እንዳያደርግ ከልብ ላይ ከአትሪየም ወደ ወይ ደግሞ ከቬንትሪክል ወደ አትሪየም ከቬንትሪክል ወደ አትሪየም ባክፍሎ እንዳያደርግ ይከላከላል ማለት ነው። ሶ ከዛ ደግሞ ከራይት ቬንትሪክል ቀጥታ ምንድነው የሚለው ወደ ላንግ ይሄዳል ደማችን ማለት ነው። ወደ ላንግ ይሄዳል። ላንግ የሚለው ለምንድን ነው? ፎር ዘ ኦክሲጅኔሽን ፐርፐዝ። ሶ ከየት ነው ላንግ የሚሄደው? ከራይት ቬንትሪክል ወደ ላንግ ይሄዳል። ላንግ ላይ ኦክሲጅኔሽን ከተከናወነ በኋላ የተበላሸ ደም ከተጣራ በኋላ ወደ ተመልሶ ወደ ልብ ይመለሳል። በየት በኩል? በሌፍት አትሪየም በኩል። ሶ በሌፍት አትሪየም በኩል ወደ ልብ ይመለሳል። ሶ ከሳምባ ኦክሲጅኔትድ የሆነውን ደም ወደ ልብ ይዞ የሚሄደው ማን ነው? ፓልሚነሪ ቬይን ይባላል። ፓልሚነሪ ቬይን ይባላል። እና ደግሞ ከራይት አትሪየም ዲኦክሲጅኔትድ የሆነውን ደም ወደ ሳምባ የሚወስደው ፓልሚነሪ አርተሪ እንላለን። ሶ ስለዚህ አንዴውኑ ወደ ሌፍት አትሪየም ከገባ በኋላ እዚህ ጋር ትራይካስፒድ ቫልቭ አለች። በትራይካስፒድ ቫልቭ አማካኝነት ከሌፍት አትሪየም ወደ ሌፍት ቬንትሪክል ይመጣል። ሶ ሌፍት ቬንትሪክል ከደረሰ በኋላ ከሌፍት ቬንትሪክል ወደ ሰውነታችን ሆል ሰውነት ዲዩቱ አውርታ አማካኝነት ደም ፓምፕ ይደረጋል ማለት ነው። ሶ በዚህ ነው ሪቫይዝ የምናደርገው። ሶ አሁን ምርጫዎቹ ምን እንደሚሉ እናያለን ማለት ነው። አሁን እዚህ እየጠየቅን ያለው 6 ቁጥር ምንድን ነው እያለ ያለው መልሱ ሲ ነው ማለት ነው። receives deoxygenated blood from all the body and pumps to the right ventricle። ይሄ ራይት አትሪየም ነው። ቅድም እንዳልኩት ከሰውነታችን ከኢንፌሪየር እና ሱፔሪየር ቬና ካቫ ይቀበላል። ስሩ ቬና ካቫ ደን ወደ ራይት ቬንትሪክል ደን ቱ the heart ይሄዳል ማለት ነው። 11ኛ ጥያቄ if a person with B blood type is admitted to hospital for surgery which blood type can be possible to transfer for a person if donation is required። አንድ ሰውዬ ቢ ታይፕ ያለው ደም ሰውዬ ሐኪም ቤት ሄደ እና ደግሞ ሰው ደም አስፈለገው። ቢ ታይፕ ያለው ሰውዬ ደም ሲያስፈልግ ከማን ነው ደም ሊቀበል የሚችለው ወይም ደግሞ ማን ነው ደም መለገስ የሚችለው ለዚህ ሰውዬ? አሁን አንሰር ኢዝ ቢ። ኢትስ ቬሪ ክሊር። ቢ ታይፕ ያለ ሰው የሚቀበለው ከቢና ከኦ ነው። ቢካዝ አሁን እዚህ ጋር ትንሽ ፓራፍሬዝ ለማድረግ በሌላ ታይፕ ስለሚመጣ በኢንትራንሳችሁ ላይ ኦ ዩኒቨርሳል ዶነር ነው። ለምን ዩኒቨርሳል ዶነር ሆነ ከተባለ በአርቢሲያቸው ላይ ወይ ደግሞ ቀይ ደም ሴል ላይ ምን የላቸውም እነሱ ሰርፌስ አንቲጂን የላቸውም። ሰርፌስ አንቲጂን ስለሌላቸው በየትኛውም ደም ውስጥ ወይ ደግሞ ለየትኛው ሰው ስንሰጥ አንቲቦዲ አይለየውም እና ደግሞ አታክ አያደርግም ማለት ነው። ሰርፌስ አንቲጂን ስለሌለ ነው ብለድ ታይፕ ኦ ዩኒቨርሳል ዶነር የተባለው። ብለድ ታይፕ ኤቢ ደግሞ ኤቢ ምንድነው? ዩኒቨርሳል ሪሲቨር ነው። ቢካዝ ዩኒቨርሳል ከማንም ከኤም ከቢም ከኦም የሚቀበሉ ምክንያቱም ምንድነው? they are lost አንቲቦዲ የላቸውም። ፋይት የሚያደርግ አንቲቦዲ የላቸው ማለት ነው። that's the reason። our answer is ይሄ እዚህ ጋር በደንብ ተጠንቀቁ ማለት ነው። አንሰራችን ይሄ ነው ማለት ነው። 12ኛ ጥያቄ what is a key reason why regular blood donation is encouraged in communities? ለምንድን ነው ደም መለገስ ሞር የሚደገፈው በማህበረሰባችን ላይ ይላል። it is a mandatory requirement for all citizens ነው። ለሁሉም ዜጋ የግድ የሚያስፈልግ ነገር አይደለም፣ ግዴታ አይደለም። blood donation is primarily beneficial for the donors but personal health no። ደም መለገስ ለሚለግሰው ሰው ምንም የጤና ጥቅም የለውም። ባይዘ ምንም የለውም። ጉዳት ባይኖረውም እንኳን ጥቅምም የለውም። ደግሞ it allows hospital to charge higher fee for blood transfusion no. it helps maintain a sufficient blood supply of blood for medical emergencies yes። ስለዚህ ሜዲካል ኢመርጀንሲ ወይም ደግሞ የህክምና እክል ለሚያስፈልጋቸው ሰዎች አይደር በደም ማነስ፣ ደም መፍሰስ፣ ብሊዲንግ፣ ሄሞሬጅ ላጋጥማቸው ሰዎች ነው ቶሎ የምንሰጣቸው ማለት ነው። ስለዚህ አንሰር ኢዝ ዲ ነው ማለት ነው። እሺ በሚቀጥለው 13ኛ ጥያቄ which one of the following scientific name of dog is correctly written? እዚች ጋር በጣም በደንብ ተጠንቀቁ። ምክንያቱም ምንድነው ድሮ በወረቀት በምንፈተነው ኤግዛማችን ላይ ችግር የለውም። እንዴት ነው በወረቀትና በኮምፒውተር ላይ ይለያል ሳይንቲፊክ ኔማችን። አሁን እዚህ ጋር ኤ ካናቢስ፣ ካኒስ ፋሚሊያሪስ፣ ካኒስ
ፋሚሊያሪስ ይላል። ቢ ሲ ደግሞ ካኒስ ፋሚሊያሪስ፣ ዲ ደግሞ ካኒስ ፋሚሊያሪስ። ሶ ሜይን ዲፍረንስ እዚህ ጋር ምንድነው በኮምፒውተር ሲሆን የግድ ኢታላይዝ ይደረጋል። በቃ አሁን እናንተ የምትፈተኑት በኮምፒውተር ነው። ሶ በኮምፒውተር ስለሚሆን ኢታላይዝድ የሆነውን መልስ ተቀበሉ። አሁን በፊት ቢሆን ትክክለኛው አንሰር ኤ ነበር። በፊት ቢሆን ግን ይሄ የጂነስ ኔም ካፒታል ነው የስ፣ የስፔስ ኔም ደግሞ ስሞል ነው የስ። ግን በኮምፒውተር ላይ በሚሆንበት ጊዜ ኢታላይዝድ ስለሚደረግ አንሰራችን ሲ ነው ማለት ነው። ተጠንቀቁ በጣም። ዲም ትክክል ነበረ በሃርድ ወይም ደግሞ በወረቀት ቢሆን፣ ግን በኮምፒውተር በሚሆንበት ጊዜ የግድ ኢታላይዝድ ይደረጋል። ሶ አወር ኮሬክት አንሰር ኢዝ ሲ። ፕሊዝ ይህን ጥያቄ ተጠንቀቁ፣ ታገኙታላችሁ ኢንትራንሳችሁ ላይ። በጣም ሸዋጅ ነው። 14ኛ ጥያቄ የግሩፕ ኦፍ ግሬድ 9 ስቱደንትስ ኮሌክትድ አኒማልስ ፍሮም ዘ ፊልድ ኤንድ ብሪንግ them to the laboratory for further study. During study session in the laboratory, they observed the majority of the specimens are animal with body divided into regular segments with structures and organ repeated along the body, closed blood circulation አላቸው and used brittle-like structure. Word chite for movement. Based on this observation, which one of the following is right conclusion about the organism? So ሬጉላር ስፔስመን ወይ ደግሞ ስትራክቸር ያላቸው ክሎዝድ ብለድ ሰርኩሌተር ያላቸው እና ደግሞ ሞር ደግሞ ስፔሲፋይ የሚያደርገው ብሪትል ላይክ ስትራክቸር ያላቸው እነማናቸው ማለት ነው? ፋይለም ኦፍ አናሊዴ እንላለን። ፋይለም ኦፍ አናሊዴ ማለት ነው። ሶ አወር አንሰር ኢዝ ፒ። ሶ ወደሚቀጥለው እንሄዳለን። 15ኛ which one of the following list constitutes only a biotic component of the ecosystem? አባዮቲክ ማለት ነን ሊቪንግ ኤንቫይሮንመንት ማለት ነው። ሶ ህይወት የሌለውን ነገር በኤንቫይሮንመንታችን ላይ የያዘው የትኛው ነው ይላል። ሶ ኤ ዋተር፣ ኦክሲጅን፣ ሶይል ኤንድ ሰንላይት። ቢ ፓራሳይት ነው። ፓራሳይት ህይወት ስላለው አይሆንም። ሲ ዲኮምፖዘር የስ እሱም ህይወት ስላለው አይሆንም። ፓራሳይት አይሆንም። ሶ አወር አንሰር ኢዝ ኤ ማለት ነው። ኤ ቦነስ የሆነ ጥያቄ ነው። 16ኛ የፎሬንሲክ ሳይንቲስት ኤግዛማይንስ ሲቹዌሽን ኦፍ ኤ ቡሌት ኮሌክትድ አት ኤ ክራይም ቱ ማች ኢት ቱ ኤ ስፔሲፊክ ጋን። ሶ የሆነ ሰውዬ ቡሌት ይዞ ነበር፣ ተኩሶም ነበረ እና ደግሞ በሳይንቲፊክ ያንን ጋን ወይ ደግሞ መሳሪያ ከእጁ ጋር ማች ለማድረግ የትኛውን ወይ እንጠቀማለን ነው ወደ ባዮሎጂካሊ ስናመጣው። ሶ ጄኔቲክ ሜካፕ ኢቫሉዌሽን ነው። ጄኔቲክ ሜካፕ አይሆንም። እሱ ለአባትና ለልጅ ለፋደር እንዳወረ ነው። ቢዲኤንኤ ፊንገር ፕሪንት ፕሮሰስ የስ የእጅ አሻራ ነው ማለት ነው። አንሰራችን ቢ ነው። 17ኛ which one of the following is true about the flowering plant? ስለ flowering plant true የሆነው የትኛው ነው? A they all are restricted to moist and shaded area. B they all have flower as a reproductive organ. C they all are non-vascular plants. Some have naked seeds. So our answer is B. ግልጽ ነው። What is the most appropriate dispersal mechanism of seed with hairy and winged structure? So የሆነ ዘር አንደኛ ሄሪ ነው፣ ፀጉራማ ወይ ደግሞ እንደ ላባ አይነት ነው። ዊንግድ ስትራክቸር ነው፣ ክንፍ የሚመስል ነገር አለው። ሶ ይሄ ነገር እንዴት ነው ዲስፐርስ የሚለው ወይ ደግሞ ከአንድ ቦታ ወደ ሌላ ቦታ የሚወሰደው እንዴት ነው የሚለው ነገር ስናይ ይሄ ዲስፐርስድ ባይ ዊንድ ኦር ፍሎት ኢን ዋተር የስ በነፋስና በውሃ ተንሳፎ ሊሄድ ይችላል ማለት ነው። 19ኛ when a plant is exposed to unilateral light, what is the primary effect of oxygen on the shoot? ያ ሶ አንድ ፕላንት አለ። ለምሳሌ ይሄ መስኮት ቢሆን አንድ ፕላንት እዚህ ጋር አለ። ከዛ በዚህ ላይት እየገባ ዩኒላትራል ላይት ማለት ላይት ኢን ደ ዋን ዌይ የሚሄድ ላይት ነውና ሶ ይሄ ፕላንት እያደገ በሚሄድበት ጊዜ ወዲህ ነው ቤንት የሚያደርገው፣ ወደ ላይት ነው ቤንት የሚያደርገው። ሶ ፍሮም ሳም ታይምስ ሌተር ኢት ዊል ቢ ቤንት ላይክ ዲስ። ሶ ወደ ላይቱ ነው የሚያደርገው ማለት ነው። ሶ ኢት ካውዝስ ዘ ሹት ቤንት ቱዋርድ ዘ ላይት ቢካዝ ኦክሲጅን ለላይት ቬሪ ሴንሲቲቭ ስለሆነ ላይት ወዳለበት በኩል ነው የሚያደርገው። ሶ የፕላንቱ ሹት ቱዋርድ ላይት ያደርጋል ማለት ነው። አንሰር ኢዝ ዲ። 20ኛ ጥያቄ in a deep lake during water the surface water temperature drops below 4 degrees Celsius causing ice to form. Which unique property of water allows aquatic life to survive beneath the frozen surface? So ባጭሩ ጥያቄ እንዲህ ነው የሚለው አሁን የውቅያኖስ ቢሆን ውቅያኖስ ውስጥ በጣም ክረምት ሲሆን በጣም ነው እንትኑ የሚቀንሰው። ፎር ኤግዛምፕል ሌትስ ቴክ ዩሮፕ ፎር ኤግዛምፕል። ሶ ክረምት ላይ በጣም በረዶ ይፈጠራል። ሶ ይሄ በረዶ በሚፈጠርበት ጊዜ በውሃ ውስጥ ላይ ብዙ አሳዎች አሉ፣ ምናምኖች አሉ። ሶ ይሄ በረዶ በሚፈጠርበት ጊዜ ለምንድን ነው ውሃ ውስጥ ያሉት ኦርጋኒዝሞች ማይጎዱት? how they can survive this kind of situation ሲባል ምንድን ነው የውሃው ዴንሲቲ እና የበረዶ ዴንሲቲ እኩል አይደለም። የበረዶ ዴንሲቲ ከውሃው ዴንሲቲ ስለሚያንስ ኢንሱሌት ያደርጋል፣ ያ ማለት ከቨር ያደርጋል ማለት ነው። ሶ ስለዚህ ይሄ በረዶ በአሳዎች ላይ ጉዳት አያደርስም ማለት ነው። እና ደግሞ ቴምፕሬቸርንም ሬዚስት ያደርጋል ፎር ሌተር ቢት። ሶ አወር አንሰር ኢዝ ዴንሲቲ ኦፍ ሶሊድ ዋተር ነው። በጣም እንትኑ ዴንሲቲው ማለት ነው የአይሱ ዝቅተኛ መሆኑ ነው ብዙ ጉዳት የማያደርሰው ማለት ነው በአኳቲክ እንስሳት ላይ። አወር አንሰር ኢዝ ሲ ማለት ነው። 21ኛ ጥያቄ which one of the following test is used to detect the presence of starch? The presence of what? Starch, reducing sugar and protein. So የትኛው አይነት ሜተድ እንጠቀማለን ይላል። ሶ አንሰር ኢዝ ዲ። በጣም ቀላል ጥያቄ ነው፣ ዳይሬክት ነው። ሶ 22ኛ ጥያቄ what is the primary purpose of mitosis in the multicellular organism? በማልቲሴሉላር ኦርጋኒዝም ላይ purpose of mitosis እንግዲህ ማይቶሲስ በዲ ሴል ዲቪዥን ነው። ሴክስ ሴል አይመለከትም። ሴል ሰው ለግራውዝ ለዴቨሎፕመንት የተጎዱ ሴሎችን ሪፕሌስ ለማድረግ ዱሪንግ ጂ ምናምን ስንሰራ ሴል ቶሎ ፕሮሊፍሬት እንዲያደርግ ነው የሚያደርገው። ኤ to produce gametes, no it's not related with gametes. B to enable growth and replacement of dead cell.
የስ የሞቱ ሴሎችን እና የተጎዱ ሴሎችን ቶሎ ሪፕሌስ ለማድረግ ነው ማለት ነው። ሲ ደግሞ ኢንክሪዝ ጄኔቲክ ዳይቨርሲቲ አሞንግ ዘ ጀነሬሽን ናው ቱ ሪዲዩስ ክሮሞዞም ነምበር ነው። አንሰር ኢዝ ቢ። ኢን ሚዮቲክ ሴል ዲቪዥን ዘ ዳተር ሴልስ ፕሮዲውስድ አር ሚዮቲክ ሴል ዲቪዥን ጊዜ የተፈጠሩ ዳውተር ሴሎች እሺ ኤ አይዴንቲካል ቱ ዘ ፓሬንት። አንደኛ ሚዮሲስ ጊዜ ሚዮሲስ ሴክስ ሴል ዲቪዥን ነው። ሚዮሲስ ጊዜ አንድ ሴል አሁን ይሄ ፓሬንታል ሴል ቢሆን ዲቫይድ ያደርጋል አይደለ? ዲቫይድ በሚያደርግበት ጊዜ አንደኛ እርስ በርስም አይመሳሰሉም፣ አንድ እርሱን ከፓሬንት ጋር አይመሳሰልም፣ ሁለት ሰው በጣም ዩኒክ እና ዲፍረንስ የሆነ ነው ማለት ነው። ሶ አንሰር ኢዝ ሲ ጄኔቲካሊ ዲፍረንት ፍሮም ዘ ፓሬንት ሴል ኤንድ ኢች አዘር። ሶ ከራሳቸውም እና ከፓሬንት ሴሉ የተለያየ ነው። ሶ ዳትስ ዘ ሪዝን ዋይ ኤ ፐርሰን ዳዝንት ሉክ ላይክ ፐርፌክትሊ ቱ ሂዝ ፋዘር ኦር ቱ ሂዝ ብራዘር። ሶ አንድ ቤተሰብ ላይ አንድ ልጅ ኮምፕሊትሊ አባቱን ቁጭ የማይመስለው በዚህ ሪዝን ነው። እና ወንድሞቹንም ቁጭ የማይመስለው በዚህ ሪዝን ነው ማለት ነው። የተለያየ ሴል ነው ዱፕሊኬት የሚሆነው። 24ኛ ጥያቄ which one of the following human teeth is correctly described? ኮሬክትሊ የተገለጸው የሰው ልጅ ጥርስ አይነት የትኛው ነው? ኢንሲዘር፣ ቺዝ፣ ስፔሻላይዝድ ኦር ፎር ካቲንግ? የስ ኢንሲዘር ለከቲንግ ነው የሚያገለግለው። ካኒን፣ ሻርፕ፣ ዳገር፣ ሼፕድ ስፔሻላይዝድ ፎር ክራሽንግ ነው። ካኒን ፎር ቲሪንግ። ሶ ካኒን ለመቅደድ ለቲሪንግ ነው የሚያገለግለው። ሞላር ብሮደር ዊዝ ካስፕስ ዲዛይን ፎር ቲሪንግ ነው። ሞላር ለቾዊንግ ለክራሽንግ ነው የሚያገለግለው። ፕሪሞላርም እንደዛው ለቲሪንግ ለከቲንግ ሳይሆን ለክራሽንግ ነው የሚያገለግለው ማለት ነው። አወር አንሰር ኢዝ ኤ። 25ኛ ጥያቄ which set of enzyme is active duodenum and small intestine and work optimally at similar pH range? So አንደኛ ዱኦደነም ስንል ዱኦደነምን በምንመለከትበት ጊዜ so let's show it here እዚህ ላሳያችሁ። ይሄ ይሄ ስሞል ስቶማክ ነው። ስቶማክ ላይ ፒኤች አራውንድ 2 or 3 በጣም ሎው ፒኤች ነው። ወር ቬሪ አሲዲክ ነው። ሶ የምንበላው ምግብ ልክ ስቶማክ ከደረሰ በኋላ ወደ ስሞል ኢንቴስታይን ይሄዳል። ስሞል ኢንቴስታይን በሚሄድበት ጊዜ በጣም አሲዲክ ስለሆነ ቦለሱ ልክ ባይዴ ቦለስ ከስቶማክ እስከ ስቶማክ ልክ እንደወጣ ቸው ነው የሚባለው። እዚህ ካይም ልክ የካይም እዚህ ጋር ምንድነው የሚሆነው? ከባይል ከሚመጣው ከጎል ብላደር ከሚመጣው ባይል ጋር አንድ በመሆን በአልካላይን በፍር ይደረጋል። ወይም ደግሞ ቬሪ አሲዲክ የሆነ ፉድ ወደ ኒውትራላይዝድ ወደ ሆነ ወይ ይቀየራል ማለት ነው። ሶ ስሞል ኢንቴስታይን ላይ ፉዳችን ኒውትራል ነው። ከስቶማክ የመጣው ቬሪ አሲዲክ የሆነ ምግብ ልክ ወደ ዱኦደነም ሲገባ ወደ ኒውትራላይዝድ ይደረጋል በባይል አማካኝነት። ሶ በዚህ ኒውትራላይዝድ በሆነ ፉድ ላይ አክት የሚያደርገው ኢንዛይም የትኛው ነው ነው ባጭሩ ጥያቄው ማለት ነው። ሶ ይህንም ስንመለከት በቀላሉ እንመልሳለን ማለት ነው። ኤ ትራይፕሲን ሊፔዝ ማልቴዝ፣ ቢ ላክቴዝ ሊፔዝ ሬኒን፣ ሲ ፔፕሲን ሊፔዝ ኑክሌዝ፣ ዲ ፔፕሲን አማይሌዝ ሱክሬዝ። አወር አንሰር ኢዝ ኤ። ትራይፕሲን ሊፔዝ እና ማልቴዝ ናቸው ቤዚክ ኢንቫይሮንመንት ላይ አክት የሚያደርጉ ኢንዛይሞች ማለት ነው። እሺ 26ኛ ጥያቄ ሃው ባይኮንኬቭ ዲስክ ባይኮንኬቭ ሼፕ ኦፍ አርቢሲ ኮንትሪቢዩት ኤፊሺየንሲ ኦክሲጅን ትራንስፖርት። አሁን አርቢሲያችን ባይኮንኬቭ ዲስክ ነው ሼፓቸው። ሶ ኦክሲጅንን ትራንስፖርት በማድረግ ላይ ባይኮንኬቭ መሆኑ ኤፊሺየንሲው ምንድን ነው? ኮንትሪቢዩት የሚያደርገው አስተዋጽኦ ምንድን ነው? ባይኮንኬቭ መሆኑ አንድ ቀይ ደም ሴል ባይቴ በውስጡ ምንም አይነት ኦርጋኔል የለውም ኤክሰፕት ሄሞግሎቢን። ሶ ሄሞግሎቢን ሴል ሙሉ እየሞላው ሄሞግሎቢን ነው። ሶ ባይኮንኬቭ የመሆን ጥቅሙ ደግሞ ሌላ ኦርጋኔል የለውም። ሳይቶፕላዝም እና ሴል ሜምብራን ብቻ ናቸው። በጣም ሰርፌስ ኤሪያውን ላርጅ ያደርጋሉ ለጋዜስ ዲፊዥን። ሶ አንሰር ኢዝ ቢ ነው ማለት ነው። ኮርፖሬት አንሰር ኢዝ ቢ። ሰርፌስ ኤሪያውን ላርጅ ለማድረግ ነው ለጋዝ ዲፊዥን ማለት ነው። 27ኛ ጥያቄ ዋይ ዩሪነሪ ትራክት ኢንፌክሽን ኢዝ ሞር ኤክስፒሪየንስድ ኢን ፊሜል ዳን ኢን ሜል? ዩሪነሪ ትራክት ኢንፌክሽን ብዙ ጊዜ በሴቶች ነው ሀፕን የሚያደርገው። ምክንያቱም ለምንድን ነው? አስ ዊ ናው ዩሬዝራ እዚች ጋር በደንብ ማሳየት አለብኝ በሌላ መልኩ ጥያቄ ስለሚመጣ። ዲስ ዋን ኢዝ ሌትስ ቴክ ኪድኒ። ሶ ኪድኒ እንዲህ ይመጣል፣ ዩሬተር ደን ብላደር እዚህ ጋር አለ። ከብላደር ደግሞ የሴቶቹ ይሄን ነው የሚያክለው፣ በጣም ስሞል ነው። የወንዶቹ ደግሞ ወደ 25 ሴንቲሜትር ያህል ይረዝማል ማለት ነው። ሶ ስለዚህ አሁን ለምሳሌ አንድ ባክቴሪያ በዩሪነሪ ኦርጋን በኩል ቢገባ ማለት ነው ቬሪ ሾርት ስለሆነ የሴቶቹ ዩሬዝራ በጣም ሾርት ስለሆነ ቶሎ የመጠቃት እድል አለው ማለት ባክቴሪያው ቶሎ ብላደርን ኢንፌክት ያደርጋል፣ ደን ወደ ዩሬተርን ይሄዳል ማለት ነው። የወንዶች ዩሬዝራ ደግሞ ይሄንን ዩሬዝራ እንላለን። ባይ ዩሬዝራ እንላለን። ይሄ ደግሞ ዩሬተር ነው። ዩሬተር ሶ ሲ ዘ ዲፍረንስ። ሶ ይሄ በጣም ሎንግ ስለሆነ በወንዶች ላይ ብዙ አይጠቃም ማለት ነው። 25 ወደ አይ ቲንክ ወደ 25 ሴንቲሜትር ያህል ሎንግ ነው የወንዶቹ። ከቴስቲስ እስከ ፔኒስ ጫፍ ድረስ ያለው ሁሉ ዩሬትራ ነው የሚባለው። ሶ በጣም ሎንግ ነው። ስለዚህ ባክቴሪያል ኢንፌክሽን ቶሎ አያገኘውም። የሴቶቹ ግን በጣም ስሞል ስለሆነ አራውንድ 4-5 ሴንቲሜትር ነው። ሶ they are very susceptible to bacterial damage. So that's the reason. ሶ አንሰራችን ሲ ነው ማለት ነው። እዚህ ጋር 27ኛ ሲ ነው። 28ኛ which one of the following cell of the immune system is found in tissue that are in contact with external environment such as skin, mucosal surface that are used to capture antigen and then present to T and B cell. ሶ እዚች ጋር በደንብ ላሳያችሁ። ሞኖሳይት አለ፣ ፍሬስ ሞኖሳይት አለ። ሞኖሳይት ልክ ደም ውስጥ 7 ቀን ከቆየ በኋላ ወደ ቲሹ ነው የሚሄደው። ቲሹ ውስጥ ገብቶ ፐርማኔንትሊ ቲሹን ከባክቴሪያ ከተለያዩ ጉዳቶች ይጠብቃል። ሶ ልክ ለምሳሌ ያን ሰው ቆዳ
ተነካ ወይ ተበጠሰና ባክቴሪያ ምናምን ገባ ወደ ውስጡ። የገባውን ባክቴሪያ ኢንገልፍ አድርጎ ይዞ ወደ ስፕሊን ሄዶ ለቲ ሊምፎሳይት እና ቢ ሊምፎሳይት ፕሬዘንት የሚያደርገው ወይም ደግሞ የሆነ ባክቴሪያን ከያዘ በኋላ እስኪ ይህንን ቼክ አድርጉ የኛ ነው ወይስ አይደለም ብሎ ሌላ ኢሚዩን ሴሎች የሚያሳዩ ፕሬዘንት የሚያደርገው ሴሎች ምን እንላለን? አንቲጂን ፕሬዘንቲንግ ሴል እንላለን። ገብቷቸዋል? አንቲጂን ፕሬዘንቲንግ ሴል ማለት አንድ ኢሚዩን ሴል ባክቴሪያን ሊሆን ይችላል ከውጭ የገባውን የትኛውንም ነገር ከያዘ በኋላ ለሌላ ዲቴክት ለሚያደርገው አካል ያሳየዋል። ይሄ የኛ ነው ወይስ ባክቴሪያ ነው ብሎ ዲቴክት አድርግ ብሎ ማለት ነው። ሶ ፕሬዘንት ካደረገ በኋላ ወይም አንደኛ ካፕቸር ያደርጋል፣ ያው እዚህ ጋር እንደምታዩት ደን ፕሬዘንት ያደርጋል ያሳያቸዋል ለማለት ቲ እና ለቢ ሴሎች። ሶ እንዲህ ባክቴሪያውን ወይም ደግሞ ኤክስተርናል ቦዲዎችን ካፕቸር አድርጎ ለእንትን የሚያሳየው ለኢሚዩን ሴል ቢ እና ቲ ሴል የሚያሳየው ሴል አንቲጂን ፕሬዘንቲንግ ሴል ይባላሉ። ይሄ አንቲጂን ፕሬዘንቲንግ ሴል በዋናነት ዴንድራይቲክ ሴል ነው። ቀጥሎ ደግሞ ማክሮፌጅም በዚህ እንትን ላይ ያገለግላል። ሶ ማክሮፌጅ እና ዴንድራይቲክ ሴል ነው። ሶ ዘ ሜጀር ዋን ኢዝ አንሰራችን ዴንድራይቲክ ሴል ነው ማለት ነው። ሶ ዴንድራይቲክ ሴል ባክቴሪያውን ወይም ደግሞ የትኛውንም ፎሬን ባዲ ኢንገልፍ ያደርግና ለሌሎች ኢሚዩን ሴሎች ያሳያሉ ማለት ነው። ይሄ የኛ ነው ወይስ አይደለም በሚል ሶ ይሄንን ስራ የሚሰራው ዴንድራይቲክ ሴል ነው። አወር አንሰር ኢዝ ዲ ማለት ነው። 29ኛ ጥያቄ An energy pyramid shows that only 10% of energy is passed to the next trophic level. If plants captured 10,000 joule of energy, how much is available to the tertiary consumer? So ቀላል ነው። እንዴት ነው የምንሰራው? ኤነርጂ ትሮፊ አለ፣ ቤዝ አለ፣ እየቀነሰ ይሄዳል። ሶ ቶፕ ስንደርስ ይቀንሳል። አንደኛ 10,000 ነበረ ቤዝ ላይ። ሶ ከ10,000 በ10% ነው እየቀነሰ የሚሄደው። ሶ ስለዚህ በቴርሸሪ ሲሆን ይሄ ነው የምናደርገው ባጭሩ 1000 ሲባዛ በ10 ኦቨር 100 እንላለን። ይሄ ለፍርስት ነው። ይሄ ለፍርስት ነው። እንደዛ ስንሰራ ሁለቱንም ዜሮ በሁለቱም ዜሮ እናጠፋለን። ፈርስት ላይ 1000 መጣ። ፈርስት ላይ 1000 መጣ። ሰከንድ ላይ ደግሞ ስንሰራው ሰከንድ ላይ ደግሞ 1000 ሲባዛ በ10 ኦቨር 1000 ይሄ ለሰከንዱ ነው። ሁለቱ ዜሮ በሁለቱ ዜሮ ይጣፋሉ። 100 ቀረ በሰከንዱ ላይ። ሶ በቴርሸሪው እንሰራለን። 100 ሲባዛ በ10 ኦቨር 100 ይሆናል ማለት ነው። ይሄን ስንሰራ ደግሞ ሁለቱም ዜሮ ይጠፋል። አንድ ጊዜ 10% ብቻ ይቀራል ማለት ነው። ሶ አወር አንሰር ኢዝ 10% ብቻ ይቀራል በሚቀጥለው ትሮፊክ ሌቨል ላይ ወይም በቴርሸሪ ላይ ማለት ነው። 30ኛ ጥያቄ during nitrification process of nitrogen cycle what is the role of genus Nitrosomonas bacteria? ይሄ ናይትሮሶሞናስ ባክቴሪያ የምንለው ምንድነው የሚያደርገው? ናይትራይትን NH4- ወደ ናይትሬት የሚቀይረው እሱ ነው ማለት ነው። ወደ ናይትሬት የሚቀይረው እሱ ነው። አሞኒያን ወደ ናይትራይት ይቀይራል ማለት ነው። አወር አንሰር ኢዝ ቢ። 31ኛ ጥያቄ which technology was developed by imitating the crack resistance selfish? so this ጋር ምንድነው የሚለው crack resistance? ይሄ ማለት አሁን የሆነ ሸክላ ነገር ቶሎ ይሰበራል። ሶ ያንን መሰበሩን ሬዚስት የሚያደርግ ሼል ፊሽን የሚሰራው የትኛው ኢሚቴት ተደርጎ ወይንም ኮፒ ተደርጎ ነው ከተባለ ሮቦቲክ አርም እጅ ለተቆረጡ ሰዎች ምናምን የሚሰራ ባዮቴክኖሎጂ ነው። ቡሌት ፕሩፍ ቤስል ይሄ ደግሞ ጥይት መከላከያ ቤስ የሚሰራው በዛ አይደለም። ሲዲዲ ደግሞ ሴንሰር ኦፍ ኤሌክትሪካል ዲቫይስ ነው። it's not related to this. so our answer is C ሴራሚክስ ይሆናል ማለት ነው። ይሄ ሴራሚክ ብሪትል ነው። ሶ ያንን ክራክን የሚችል ምናምን ነገር የሚሰራው ከሴራሚክ ነው ማለት ነው። 32ኛ ጥያቄ the practice of replacement in animal research involves አንድ ሰውዬ የአኒማል ሪሰርች የሚሰራ ከሆነ በአኒማል ሪሰርች ፕሮሰስ ውስጥ ሪፕሌስመንት የሚባል ነገር አለ። ያ ሪፕሌስመንት የሚባል ነገር ምንን ነው የሚያመለክተው ወይም ደግሞ በምን ውስጥ ነው የሚሳተፈው ስንል ቀጥታ the word replacement እንደሚያሳየው substituting animal experiment with technique like the culture. so our answer is D ነው ማለት ነው። 33ኛ ጥያቄ when invertebrate animals are composed of vertebrate animals lacks what? so vertebrate እና invertebrate ኮምፔር በምናደርግበት ጊዜ ኮምፔር የምናደርገው based on the backbone. so our answer is D ማለት ነው። 34ኛ ጥያቄ when rats and birds are compared based on male participation in the parental care. so our answer is B. ወንዶች ብዙ ጊዜ የአይጥ ወንዶች በወላጆች ኬር ወይም ደግሞ ኬር አይሰጡም እና ደግሞ ወንድ ወፎች ግን በተቃራኒው ኬር ይሰጣሉ፣ ኢንኩቤት ያደርጋሉ፣ ፊድ ያደርጋሉ ማለት ነው። so B ነው አንሰራችን። 35ኛ how could a leather manufacturer and a textile designer both benefits from insect in their respective productive? so በሌዘር ፋብሪካ ላይ የኢንሴክቶች ምንድነው ነው ባጭሩ። so answer is A ነው። the manufacturer uses tannic acid from wasps gall and design uses silk from the skill worm የሚለው ነው አንሰራችን A ነው። 36ኛ ደግሞ during conditioning phase of classical conditioning what must happen before learning to occur? so conditioning phase ጊዜ conditioning ማለት መጀመሪያ ምንም አይነት ስቲሙለስ ትኩረት ለማይሰጠው ስቲሙለስ ያንን ነገር ኮንዲሽን በማድረግ በማስለመድ የሆነ አኒማል ለዛ ስቲሙለስ ትኩረት እንዲሰጥ ማድረግ ማለት ነው። during conditioning ጊዜ ለምሳሌ የፓቭሎቭን እንውሰድ። ፓቭሎቭ ዶግ በምንወስድበት ጊዜ ስጋ አለ። ይሄ በተፈጥሮ የሚያነቃቃው ነው። ምን አንኮንዲሽን ስቲሙለስ ነው። ሚት አለ እዚህ ጋር ሚት ነው። ሶሪ ይሄ ሚት ነው። አንኮንዲሽን ስቲሙለስ ነው። ይሄ ደግሞ ቤል ነው እንበል ደውል ነው ይሄኛው። ሶ ውሻው እሺ ሶሪ ፎር ማይ ራውንድ ይሄ ውሻ ነው ብንል ውሻ በተፈጥሮ ለሚት ሴንሲቲቭ ነው። ቶሎ ሪስፖንስ ይሰጣል ወይ ሳልቬት ያደርጋል ወይ የሆነ ያደርጋል
አሁን ይሄ አንኮንዲሽን ስቲሙለስ ነው ለውሻ ስጋው። ደውሉ ደግሞ ወይም ደግሞ ቤሉ ኮንዲሽን ነው። ሶ ለዚች ውሻ ይህንን ቤል ለማስለመድ ዌንኤቨር ዩ ጊቭ ዘም ሚት ዩ ሃቭ ቱ ቤል ዘ ዊንግ። መቼም ስጋ በሚሰጡበት ታይም ደውሉ መደወል ሁሌም ደውሉና ስጋ አንድ ላይ ደውሉና ስጋ አንድ ላይ ሪፒቲቲቭሊ እንዲህ በምናደርግበት ጊዜ በውሻው ማይንድ ላይ የሆነ ነገር ይቀረጻል። ሶ ዜር ኢዝ ሳምቲንግ ቢትዊን ዘ ቤል ኤንድ ዘ ሚት ይላል። የሆነ ሪሌሽንሺፕ አለ ብሎ ልክ ደውል ሲደወል ሳልቤት ያደርጋል ማለት ነው። ለመደው ድሮ ትኩረት ለማይሰጠው አንኮንዲሽን ለሆነ ነገር ሪስፖንስ መስጠት ይጀምራል ማለት ነው። ሶ ኮንዲሽኒንግ እንትን የሚለው ከአንኮንዲሽኒንግ ጋር አንድ አድርገን ትሬን ስናደርግ ነው ማለት ነው። ሶ 30ኛ ጥያቄ 36ኛ ኒውትራል የነበረው ስቲሙለስ ሲ ነው አንሰራችን። ኒውትራል የነበረው ስቲሙለስ መስት ቢ ፔርድ ዊዝ አንኮንዲሽን ስቲሙለስ። ኒውትራል ማን ነበር? ደውሉ ነበረ። ደውሉ ከማን ጋር እኩል በመስጠት ከአንኮንዲሽናል ጋር ማነሱ ደግሞ ከስጋው ጋር በመስጠት ማልቲፕል ታይም ስንሰጠው ማለት ነው ውሻው ቶሎ ካፕቸር ያደርግና ይረዳዋል ማለት ነው። ሶ አውራን ሰሪስ ሲ። 37ኛ ጥያቄ ዋይ ዳዝ ስሞል አኒማል ላይክ ራቢት ሎዝ ሄትስ ሞር ኩዊክሊ ዳን ላርጅ ኤሊፋንት? ቢካዝ ሰርፌስ ኤሪያ ቱ ቮሊዩም ሬሽዮ የራቢት ስለሚበልጥ ነው ማለት ነው። ቢ ነው። 38ኛ ኢንዛይም ኤግዚቢትስ ሰብስትሬት ስፔሲፊሲቲ። አንድ ኢንዛይም የፕሮፐርቲ ኦፍ ኢንዛይም አለ። ሰብስትሬት ስፔሲፊሲቲ፣ ሴንሲቲቪቲ የምንላቸው ብዙ ፕሮፐርቲዎች አሉ የኢንዛይም። ከነዚህ መሀል 38ኛ ሰብስትሬት ስፔሲፊሲቲ ስንል አንድ ኢንዛይም ለአንድ ሰብስትሬት ብቻ ነው የሚሰራው ማለታችን ነው። ሶ 38ኛ ሲ ነው ማለት ነው። 39ኛ ጥያቄ አን አሎስቲክ ኢንዛይም ቼንጅ ኢትስ ኮንፎርሜሽን አፖን ባይንዲንግ አን ኢፌክተር ሞለኪውል ሊዲንግ ቱ አልተርድ አክቲቪቲ ዊች ሌቨል ኦፍ ፕሮቲን ስትራክቸር ኢዝ ፕራይመሪሊ ኢንቮልቭድ ኢን ዲስ ኮንፎርሜሽናል ቼንጅ ከተባለ ቲያርሸሪ ነው። አንድ ኢንዛይም አሎስቲክ ሳይት ኢንሂቢት በሚደረግበት ጊዜ 3D ስትራክቸር ነው የሚያጣው፣ ያም ደግሞ ቴርሸሪ ስትራክቸር ነው የሚያጣው ማለት ነው። 40ኛ ጥያቄ ዋት ኢዝ ዘ ስትራክቸራል ዲፍረንስ ቢትዊን ኤ ሲምፕል ፕሮቲን ኤንድ ሆሎ ኢንዛይም? በሲምፕል ፕሮቲን እና በሆሎ ኢንዛይም መካከል ያለው ዲፍረንስ ምንድን ነው? ሲምፕል ፕሮቲን እና ሆሎ ኢንዛይም። አወር አንሰር ኢዝ ዲ። ሆሎ ኢንዛይም ኢዝ ኮንጁጌትድ ፕሮቲን። የስ ሆሎ ኢንዛይም ኮንጁጌትድ ነው፣ ከሁለትና ከዛ በላይ ከሆነ ነገር ነው የተሰራው። አንደኛ አፖ ኢንዛይም እና ኮፋክተርስ ነው የተሰራው። ሲምፕል ኢንዛይም ግን ጀስት አስ ኢት ኢዝ ምንም ነገር አዲሽናል ነገር የለውም ማለት ነው። 41ኛ ጥያቄ ኤ ባዮኬሚስት ኢዝ ስቴዲንግ አን ኢንዛይም ዛት ፋንክሽንስ ኦፕቲማሊ አት ፒኤች 2 what would likely happen to the enzyme activity when the pH increase to 8? so አንድ ኢንዛይም ኖርማሊ የሚሰራው በ2 ፒኤች ላይ ነበረ፣ ግን ፒኤች ወደ 8 ሲያድግ what will happen ምን ይፈጠራል ለሚለው ነገር አንደኛ ዲኔቸር ነው የሚሆነው። ፒኤች እና ቴምፕሬቸር ሃይ ከሆነ ኢንዛይም ዲኔቸር ነው የሚሆነው፣ ግን ፒኤች እና ቴምፕሬቸር ሎው የሚሆን ከሆነ ኢንአክቲቭ ነው የሚሆነው። so our answer is A, it will be denatured። 42ኛ ጥያቄ enzymes are used in detergent to enhance cleaning efficiency. what is the primary benefit of protease? protease ስንል ፕሮቲን ፓርቱን ብሬክ ዳውን ለማድረግ ነው። ልክ ላውንደሪ ላይ ወይም ልብስ በማጠብ ላይ ፕሮቲን አይነት ቆሻሻ ያሉ ነገሮችን ለማጽዳት ነው የምንጠቀመው ብዙ ጊዜ። አሁን አንሰር ኢዝ ቢ። 43ኛ ጥያቄ ሰፖዝ ኤ ሪሰርቸር ስታዲንግ ዘ ፕሮሰስ ኦፍ ዲኤንኤ ሪፕሊኬሽን ኢፍ ዘ አክቲቪቲ ኦፍ ዲኤንኤ ላይጌዝ ኢንዛይም ኢዝ ኢንሂቢትድ ዊች ፓርት ኦፍ ዘ ሪፕሊኬሽን ፕሮሰስ ውድ መስት ቢ ኢሚዲየትሊ ዲስራፕትድ? ሶ ዲኤንኤ ላይጌዝ ስራውን ቢያቆም በዲኤንኤ ሪፕሊኬሽን ጊዜ የትኛው ዲኤንኤ ስትራክቸር ነው ወይም ማኒፋክቸሪንግ ፕሮሰስ ነው ኢምፔርድ የሚሆነው የሚጎዳው ስንል ዲኤንኤ ላይጌዝ አንዋይንድ የሆኑ ዲኤንኤዎችን ዋይንድ ነው የሚያደርገው። ስለ ጆይን ነው የሚያደርገው ዲኤንኤ ፍራግመንቶችን። አሁን ለምሳሌ ዲኤንኤ ከሆነ ሁለቱንም ስትራንዶችን ጆይን ነው የሚያደርገው ዲኤንኤ ላይጌዝ። ሶ ስትራንድ ጆይን የማድረግ ስራው ነው ኢምፔርድ የሚሆነው ማለት ነው። አወር አንሰር ኢዝ ሲ። 44ኛ ጥያቄ what are the two chromatids of a single replicated chromosome connected by a centromere are called? ሶ አወር አንሰር ኢዝ ሲስተር ክሮማቲድ ናቸው። ሶ አሁን ይሄ ሲስተር ክሮማቲድ ነው የሚባለው አንዱ ክሮሞዞም፣ ሁለተኛው ደግሞ ሲስተር ክሮማቲድ ይባላል። የሚያያዘው ደግሞ በሴንትሮመር ነው ማለት ነው። ሶ በሴንትሮመር የሚያያዙ ሲንግል ሪፕሊኬት አሁን ይችኛዋ ብቻ ምን ተብላ ትጠራለች ማለት ነው? ሲስተር ክሮማቲድ ትባላለች። አወር አንሰር ኢዝ ዲ። 45ኛ ጥያቄ if a cell is accumulating the building block of chromosomal DNA and has sufficient energy reserve to replicate each chromosome which phase is it in? see አሁን እዚህ ጋር ላሳያችሁ። ጂ1 ፌዝ አለ፣ ኤስ ፌዝ አለ፣ ጂ2 አለ፣ ከዛ ኤም ፌዝ አለ፣ ማይቶቲክ ፌዝ አለ፣ ከዛ እንዲህ ይመላለሳሉ። ሶ ጂ1 ጊዜ ምንድነው የሚከናወነው? አንደኛ ሬስቲንግ ፌዝ ነው፣ ፕላስ ደግሞ ወደ ኤስ ፌዝ ስለሚገባ ኤስ ፌዝ ላይ ደግሞ ክሮሞዞማል ሪፕሊኬሽን ስለሚከናወን ሶ ለክሮሞዞማል ሪፕሊኬሽን የሚጠቅሙ ነገሮችን እዚህ ጋር ነው ማኒፋክቸር የሚደረገው፣ ኮሌክት የሚደረገው። ለዲኤንኤ ሲንቴሲስ የሚያገለግሉ ነገሮች በሙሉ እዚህ ነው የሚሰሩት። ቀጥታ ጂ1 ላይ ተሰርቶ ኮሌክት ተደርጎ ይቀመጣሉ። ልክ as soon as it gets into S phase ሶ ኤስ ፌዝ ላይ ቀጥታ ዲኤንኤ ሲንቴሲስ ክሮሞዞማል ሲንቴሲስ ይከናወናል ማለት ነው። ሶ ኤስ ፌዝ ላይ ክሮሞዞማል ሲንቴሲስ ይከናወናል። ጂ1 ፌዝ ላይ ግን ክሮሞዞም እንዲሰራ አስፈላጊ የሆነ ግብአቶች ይሰበሰባሉ ማለት ነው። ሶ አንሰራችን ጂ1 ፌዝ ነው ማለት ነው። ጥያቄ ምንድነው የሚለው እዚህ ጋር አንደኛ አኪሙሌት ያደርጋል ቢልዲንግ ብሎኮቹን ለክሮሞዞማል ዲኤንኤ እና ደግሞ ሰፊሽንት ኤነርጂንም ይሰበስባል። ጂ1 ፌዝ ነው። ኤስ ፌዝ የምንለው ቀጥታውኑ ወደ ስራው ሲገባ ወይ ደግሞ ዲኤንኤ ክሮሞዞሙ ሲሰራ ኤስ ፌዝ እንላለን። ግን ዲኤንኤ ወይንም ክሮሞዞም እንዲሰራ አስፈላጊ ግብአቶች የሚሰበሰቡበት ፌዝ ጂ1 ፌዝ እንላለን። 46ኛ ጥያቄ a plant with inflated pod is crossed with a plant with constricted pod። እዚህ ጋር በደንብ እኔ አንደኛው ፕላንት ኢንፍሌትድ ፖድ አለበት፣ ሁለተኛ ደግሞ ኮንስትሪክትድ ፖድ አለበት። ሁሉም ኦፍስፕሪንጎች ግን ሁሉም ሶ
መጀመሪያ ፓሬንቱ ስለ ዲፍረንስ ነበር፣ ግን ኦል ኦፍ ስፕሪንግስ ሃቭ ኢንፍሌትድ ሆነ ማለት ነው። ሶ አንዱ ዶሚኔት አደረገ ማለት ነው። ሶ በዚህ ላይ ምን ኮንክሉድ ታደርጋለን አባውት ዘ ፖር ፓሬንትስ? ሶ አንዱ የግድ ዶሚናንት ነው ማለት ነው። ሶ ኢት ኢዝ ሆሞዛይገስ ዶሚናንት ይሆናል ማለት ነው። መስራችን ኤ 47ኛ ጥያቄ a pedigree analysis shows a trait appearing in every generation በደንብ ይሁ በሁሉም ጀነሬሽን ያለምንም ሚስ ሳያደርግ ወይም ጃምፕ ሳያደርግ በእያንዳንዱ ጀነሬሽን ከአባት ወደ ልጅ ከልጅ ወደ ልጅ የሚያልፍ ነው። and every affected individual እያንዳንዱ የተጎዱ ኢንዲቪጁዋሎች has at least one affected parent አላቸው። ቢያንስ ወይ አባት ወይ እናት ተጠቅቷል በዛ በሽታ ማለት ነው። ቦዝ ወንድም ሴትም ኢኳሊ አፌክት ይደረጋል። what is the most likely mode of the appearance? it is autosomal dominant ነው ማለት ነው። አንሰር 48ኛ ጥያቄ how many bone make up the human cranium? human cranium ምን አጥንት ሰራ ሲባል አንሰር ሲ ነው ማለት ነው። እነሱ እነማናቸው ካስፈለጉ ምናልባት ፍሮንታል ቦን አለ አንድ ፍሮንታል ቦን፣ ኦክሲፒታል ቦን አለ እሱም አንድ ነው፣ ፓሬታል ቦን አለ ሁለት ነው፣ ቴምፖራል አለ ሁለት ነው። እሺ ከዛ ደግሞ ሲግሞይድ ስፌኖይድ የሚባሉ ቦኖች አሉ። በአጠቃላይ ክራኒያል ቦን 8 ናቸው ማለት ነው። 49ኛ ጥያቄ a person nodding his head yes ወይንም አው ስንል እንዴት ነው ጭንቅላታችንን ከፍ ዝቅ ነው የምንለው? ኦኬ yes ምንለው። so this type of neck movement በየትኛው type of movement ይመደባል ነው? so it will be hinge joint ማለት የሆነ መስል ኤክስቴንሽን እና ኢሎንጌሽን። ስለዚህ ዋን ዌይ ዳይሬክሽን መስል ኖ ስንል ግን አሁን ምናልባት በእናንተ ጊዜ ኖ በሚል ከመጣ ፓይቮት ነው የሚሆነው፣ ሮቴሽን ስለሆነ ፓይቮት ይሆናል ማለት ነው። ኖ ፓይቮት ነው፣ የስ ስንል ደግሞ ሂንግ ጆይንት ነው የምንለው። ሶ ውድ ተመልካቾቻችን ፓርት 1 ይህን ያህል ከሰራ ይበቃናል ከሚረዝም። ሶ በሚቀጥለው ፓርት 2 እንገናኛለን። ፕሊዝ ሰብስክራይብ አድርጉ፣ ሼር አድርጉ እና ደግሞ ለጓደኞቻችሁ ለክላስሜቶቻችሁ በየግሩፖቻችሁ ሼር አድርጉላቸው ቢካዝ ቀጣይ ሳምንት ስለምትወስዱ እና ደግሞ ላይክ ማድረግ እንዳይረሳ። ከተመቻችሁ ኮሜንት አድርጉ። ይመቻችሁ።